በእንደዚህ ቪዲዮ ባልመጣ ደስ ይለኝ ነበር ሁላችሁም ሰምታችሁታል የጓደኛችን የሚፍታ አባት ታሟሉ አልহামዱሊላህ አባቴ እስካሁን ምንም አይል እስካሁን ግን ሆስፒታል ነው እየተከታተለ ያለው ጉዳዩን በጣም ፊዚካሊ ምናምን ቀንሷል ከዛ በተጨማሪ ሰርጀሪ የተሰራው ማለት እንዳልኳችሁ በጎን በኩል እንትሎቱለት ነው የሚሰራው ነው ብቻ ትንሽ ከበድ ያለ ኬዝ ነው ለማውራት ሚፍታ አባቱ መታመሙን ከማወቁ በፊት ከቀናት በፊት ዱባይ ነበርና ዱባይ ያለ ከዱባይ ሲያልፍ አገር ቤት ከመሄዱ በፊት እኔ ጋር መጥቶ ትንሽ ጊዜ እናሳልፍ ተቃጥረን ነበርና በዛ መሃል ላይ ጠፋብኝ ሁለት ቀን አልተደዋወልንም ከዛ ምን ሆነ ብዬ ስደውል ነው አባትየው መታመሙን የሰሙትና በጣም ደንግጠናል ያስደነገጠን መታመሙ ብቻ ሳይሆን ህመማቸው ትንሽ ከበድ ያለ ነገር ነው ሶ አሁን እያሳለፈ ያለው ነገር ከባድ እንደሚሆን ሁላችንም እንረዳለን ሶ በዙሪያው ያለን ሰዎች በዱዓ እንድናግዘው ያው እሱ ትናንትና ቪዲዮ ሰርቷል ያው በዱዓ አግዙኝ ብሏል ሶ ይሄን ነገር ከግምት በማስገባት ሁላችሁም የምታውቁ ሰዎች በአጠቃላይ ዱዓ እንድታደርጉለት ይሄን ነገር ለማሳሰብ ነው አባትየው በጣም መልካም ሰው ናቸው ምክንያቱም ሚፍታማት በዙሪያው ያሉ ሰዎች በጣም መልካም ሰው በጣም ጥሩ ነው በጣም አሪፍ የሆነ ጓደኛችን ነው ይሄን መልካምነት ያመጣው ከቤተሰቡ ነው ከየትም አይደለም ያመጣው ሶ ይሄንን መልካም ልጅ ለሰጡን አባት ዱዓ ማድረግ ከሁላችንም የሚጠበቅ ተግባር ነው ያው ደግሞ በዙሪያ ያላችሁ ዶክተሮች ምናምን መምጋይ ተያዝ አንዳንድ እርዳታ አንዳንድ ይሄ ድጋፍ ሙያዊ ድጋፍ ማርጉልኝ ብሏል ዶክተሮች በተለይ የካንሰር ኬዝ አጋጥሟቸው የነበራችሁ ሰዎች ምናምን ያላችሁ ካላችሁ አሁንም ሐሳባችሁ እንደዚህ ብታደርግ የተሻለ ነው እንደዚህ ብትሉኝ በጣም ደስ ይለኛል በእኔም ይሁን በጓደኞቼ በኩል መልእክት ታስተላልፉልኝም ይደርሰኛል ቪዲዮ ስለዚህ ይሄ ቪዲዮ የደረሳችሁ ሰዎች በምትችሉት ሁኔታ አግዙት በዚህ ጊዜ አንድ ቦታ ላይ ሆነን አዲስ አበባ ተገናኝተን አይዞ ብልህ ካጠገብ ሆኜ በርታ ብለህ ደስ ይለኝ ነበር ግን በስራ አጋጣሚ ያለው ውጪ ነው ልንገናኝ አልቻልንም ያው በስልክ ብቻ ልናወራ የምንችለው ግን ያው በዱዓ አብረህ ነኝ አብሽር አባትህ ደህና ይሆናሉ አንተም ከዚህ ካለህበት ጭንቀት ትወጣለህ የሚቻለው ነገር ያደረክ እንደሆነ ሁላችንም እናውቃለን አሁንም በርታ ካንተ የሚጠበቀው ነገር አድርግ ያው ተረፈ ደግሞ አላህ ይጨመርበት ይሄ ነው ለልህ የምችለው ምንም ነገር የለም አብሽሩ ወንድሜ በርታው ወንድሜ ሰዎች ሐረር ይላሉና ሐረር ሲሄዱ አንድም ጅብ ሊያበሉ አንድም ደግሞ እንደዚህ ነው እርግብ ሊያበሉ ዛሬ ግን ሐረር ወስዳቸዋለሁ ሐረር ምን ሄዶ ግን ጅብም ልናበላ እርግብም ልናበላ አይደለም የሚገርም ነገር ነው አሳያችኋለሁ ለማንኛውም እንዲህ ጭብር ብዬ ያያችሁኝ ነው ሐረር ከሄድን በኋላ ለውጡን ታያላችሁ ተከተሉ ሙቀቱ በጣም ነው የሚያሳብደው ግን ያልኳችሁ ቦታ ደርሰናል ጅብ የማናበላበት ሐረር ማለት ነው ይታያችኋል እዚህ ሐረር ነው እዚህ ሐረር ላይ የሰው ልጅ ፈርሶ ይሰራል ይባላል ለማንኛውም ከእድሜ ላይ 7 አመት መቀነስ ከፈለክ ጸጉርን በየሳምንት ተቆረጥ ይባላል ኑ ንግባና ስንት አመት እንደምናስቀንስ አብረን ያለን ሰላም ናችሁ አማን ነኝ አማኑ ቴደልም እንዴት ሰላም ነው አማናችሁ አማን ነው እንዴት አማን ነው አማናችሁ አለን ሁሉ ሰላም ነው አለን
በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ